ቪዲዮ ኤዲቲንግ በጣም ተፈላጊ በሆነበት በዚህ ጊዜ ክላይንት ፖርትፎሊዮአችሁን ላኩልኝ ሲላችሁ በጉግል ድራይቭ ሊንክ ከሆነ የላካችሁ ያላችሁት ብዙ ስራ እያጣችሁ ነው። ክላይንት ማየት የሚፈልገው የእናንተን አሪፍ የሆኑትን 3 ወይም 4 ስራዎች በተደራጀ መልኩ ሲሆን ይህንንም በማሰብ እኔ ዛሬ ጽድት ያለ ፖርትፎሊዮ የምሰሩበትን ዌብሳይትና እንዴት አድርጋችሁ ከስተማይዝ እንደምታደርጉት ላሳያችሁ በዚህ ቪዲዮ መጥቻለሁ። ፖርትፎሊዮአችሁ ያማረ በሆነ ቁጥር ስራ የማግኘት እድላችሁ የበለጠ ይሆናል። ይህም ዌብሳይት እንግዲህ ከጉግል ድራይቭ እና ከዩቲዩብ ሊንክ አምጥታችሁ እንድታስገቡ ያግዛችኋል ማለት ነው። ስለዚህ ስራዎቻችሁን የሰራችሁትን በመጀመሪያ ጉግል ድራይቭ ላይ ወይም ደግሞ ዩቲዩብ ላይ አፕሎድ ማድረግ ትችላላችሁ። ጉግል ድራይቭ ላይ ደግሞ ሊንኩን ደግሞ አክሰሲብል ማድረግ እንዳረሱ ላይክ እና ሰብስክራይብ በማድረግ ይህ ቪዲዮ መጀመር ትችላላችሁ። ዌብሳይቱ ካርድ.io ይባላል። ሊንኩን ከስራ አስቀምጥላችኋለሁ። በጉግል አካውንታችሁ ሎጊን ማድረግ ትችላላችሁ። ሎጊን ካረጋችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር በመሄድ ኒው ሳይት እንለዋለን። ቹዝ ብሎ ያመጣላችኋል። ብላንክ ፔጅ የሚለውን ሰሌክት እናደርገዋለን። እንደዚህ ያመጣል። ኦኬ እንለዋለን። ከዛ እዚህ ጋር ያሉትን ነገሮች ስለማንፈልጋቸው እናጸዳቸዋለን፣ ዲሊት እናደርጋቸዋለን። ባክግራውንድ ከለር ወደ መፈልጉት መቀየር ትችላላችሁ። እኔ እንደዚህ አይነት ከለር ቀየርኩት። ፕላስ ምልክቷን በመጫን ኮንቴነር አድ እናደርጋለን። እዚህ ጋር ዲፎልት የሚለውን ኮሎመን የሚለውን እናደርገዋለን። ከዛ ቴክስት እንጨምራለን። ከለሩን ወደ ነጭ አረጉና እዚህ ጋር ቴክስቴን እጽፋለሁ። እዚህ ጋር የምጽፈው የቪዲዮ ኒሽ ነው። ለምሳሌ እዚህ ጋር ቶኪንግ ሄድ ቪዲዮ ነው ላስገባ ያሰብኩት። ስለዚህ ከላይ አርጌ ቶኪንግ ሄድ ቪዲዮ ለዋለሁ። ከዛ እዚህ ጋር ሳይዙን ምናምን ጨምረዋለሁ። ሴንተር ማድረግ ስላለብኝም ሴንተር አረጋለሁ። ኮንቴነር ጋር ሂጄ አድ ቪዲዮ ለዋለሁ። ቪዲዮ የምፈልገው ሾርት ቪዲዮ ስለሆነ 9:16 አረጋለሁ ማለት ነው። ሳይዙንም እንደዚህ ከስተማይዝ ማድረግ ትችላላችሁ እናንተ በፈለጋችሁት። ከዛ እኔ እዚህ ጋር ቪዲዮቼን ሊንካቸውን ሰብሰብ አድርጌ አምጥቻለሁ። ከዩቲዩብ እና ከጉግል ድራይቭ ሊንኮችን እያመጣችሁ ማስገባት ትችላላችሁ። ኢምቤድድ የሚለውን መርጥና እዚህ ጋር ሊንካችንን ፔስት እናደርገዋለን ማለት ነው። እነዚህን ከመሳሰሉ ከፌስቡክም ከተለያዩ ዌብሳይቶች እዚህ ጋር በምታዩት መልኩ እያመጣችሁ ማስገባት ትችላላችሁ። ደን ትሉታላችሁ። ተምብኔልም ካላችሁ ማስገባት ትችላላችሁ። ኮንትሮል ሊን በመንካት ፔስት እናደርገዋለን። ከዛ ድራግ አድርገን ወደ ጎን እናስይዟለን ማለት ነው። ኮንቴነሩ ውስጥ 4 ቪዲዮ ስለፈለግ አድ አደርገዋለሁ ማለት ነው። ከዛ እዚህ ጋር ቪዲዮዎች አሉ። እንግዲህ እነሱን እያመጣው ኮፒ ፔስት ማድረግ ይሆናል። ቅድም ባሳየኋችሁ መንገድ ኮፒ ፔስት ማድረግ ትችላላችሁ። A few moments later እኔ እንግዲህ 4ቱን ቪዲዮዎች አድ አድርጌ ጨርሻለሁ። አሁን እንግዲህ በድጋሚ ቴክስት አድ አደርጋለሁ። ቴክስቱንም ቫይራል ሾርት ስለዋለሁ የተለያዩ ኒሽ ካታጎሪ ስለሆኑ ብቻ ለብቻ አስቀምጣለሁ። ይሄ የሚጠቅመው ለክላይንት የሚፈልገውን ለማየት ይጠቅመዋል። ግን አንድ ላይ ዝም ብለን ዘበራርቀን ብናስቀምጠው ክላይንታችን ሊደብረው ይችላል። እዚህ ጋር ቴክስቱን ሴንተር እናደርገዋለን። ድጋሚ ኮንቴነር አድ አድርገን ኮለም እናደርጋለን። ከዛውንም 4 ቪዲዮ እንዲሆን አድ እናደርጋለን ማለት ነው። ከዛ ቪዲዮ እንጨምራለን። አሁንም እንግዲህ ሊንክ አዘጋጅቻለሁ። ቀድሜ እኔ ሊንኩን እያመጣው ፔስት አደርጋለሁ ማለት ነው። ተመሳሳይ ስቴፕ ነው። ኮፒ እያደረጉ ከዛ ሊንኩን እቀይረዋለሁ ማለት ነው። A few moments later ቴክስቱን ኮንትሮል ሊ በመንካት ኮፒ አረገውና ከስራ አምጥቼ ድሮፕ አረጋለሁ። ከዛ ቴክስቱን ቀይረዋለሁ ወደ ቴስቲሞኒያል ቀይረዋለሁ። ቴስቲሞኒያል ማለት ክላይንት ሊሆን ይችላል የሰጣችሁ ፊድባክ ነው። ነገር ግን እናንተ ደግሞ ክላይንት ከሌላችሁ ስራዎቻችሁን በምትለቁበት ጊዜ ቲክቶክ ላይ ምናምን በምትለቁበት ጊዜ ኮሜንት ልታገኙ ትችላላችሁ። ቴሌግራም ግሩፕ ላይ ምናምን ሰዎች የሰጧችሁ አሪፍ ነው ብለው የሰጧችሁ ፊድባክን ስክሪንሻት በማድረግ አምጥታችሁ እዚህ ጋር እንደ ፎቶ ማስገባት ትችላላችሁ ማለት ነው። ግዴታ ክላይንት ባይኖራችሁ እኔ ክላይንት የሰጠኝ ፊድባክ አስገባልታለሁ ማለት ነው። ኮንቴነር አሁንም ድጋሚ አድ እናደርጋለን። ከዛ ኮለም እናደርገውና እዚህ ጋር አድ ብለን እኔ ለምሳሌ 3 ፎቶ ማስገባት ስለፈለጉ 3 እናደርገዋለን። ከዛ እዚህ ጋር አሁንም አድ የሚለውን ነክቼ ኢሜጅ ለዋለሁ። ኢሜጅ አስገባለሁ የተሰጠኝን ፊድባክ ከክላይንት። ተመሳሳይ ስቴፕ ነው። በእንደዚህ አይነት መልኩ እናስገባለን። እኔ 3ቱንም ማስገባት ይጨርሻለሁ። ከዛም በእንደዚህ አይነት መልኩ እንግዲህ ዌብሳይታችንን ሰርተን ጨርሰናል። እዚህ ጋር መተን ፐብሊሽ እንለዋለን። ነገር ግን ትልቅ ነገር ረስተናል። ለራሳችን ለወርዳን በትንሹም ቢሆን ብዙ ሳይበዛ ስለራሳችን ስለምን እንደምንሰራ ያስፈልግ ነበር መጀመሪያ ላይ እሱ ዘለናል። ስለዚህ ተመልሰን እንግዲህ ኮንቴነር ክሬት አድርገን እንግዲህ ወደ ላይ እናደርገዋለን። ከዛ ፎቶአችንን ወይም ፐርሰናል ብራንድ ሎጎአችንን እናስገባለን የኛ መሆኑን እንዲረጋገጥ። ከዛ እዚህ ጋር ቴክስት እናስገባለን። ቴክስታችንን ደግሞ አባውት ሚንልና እኔ ትንሽ ባዮ አዘጋጅቻለሁ። እሱን ኮፒ አድርጌ መለሳለሁ። ከዛ እዚህ ጋር ፔስት አድርጌዋለሁ።
ሳይዙ ምናምን አስተካክለዋለሁ። ፎንቱ ምናምን መራርጬ አስተካክለዋለሁ ማለት ነው። በመቀጠልም እዚህ ጋር መተን ታይትላችንን እናስገባለን። ከዛ ዝቅ ብለን ደግሞ ዌብሳይት ኔም እናስገባለን በስማችን። ከዛ ፐብሊሽ እንለዋለን። እንደዚህ ጨርሶ ያመጣል። ቪው ሳይት በማለት ማየት ትችላላችሁ። ከዛ እንግዲህ ይሄን የመሰለ ቀለል ያለ ፖርትፎሊዮ ሰርተናል በቀላሉ።